ሰላም ጤና ይስጥልኝ ክቡራትና ክቡራን የዚህ ቻናል ተከታዮች በያላችሁበት ሰላማችሁ ይብዛ። ዛሬ የምናየው ፖፖ ላይቭ አፕሊኬሽን እንዴት እንደሚከፍትና እንደሚሰራ ነው። ምናልባት ስለ አፕሊኬሽኑ የማታውቁ ሰዎች ካላችሁ አፕሊኬሽኑ የሚያተኩረው እንዴት አድርገን ኮይንና ፖይንትን እንሰበስባለን የሚለው ላይ ነው። ኮይንና ፖይንት ማለት ደግሞ ገንዘብ ማለት ነው። ይሄን ገንዘብ ለማግኘት ደግሞ የሚያስፈልጉ ነገሮች አንደኛ ጊዜ፣ ሁለተኛ ኮሚትመንት፣ ሶስተኛ በቂ የሆነ ኢንተርኔት ኮኔክሽን፣ አራተኛና ዋነኛ በኔትወርክ አማካኝነት እንደሚሰራ ማወቅ። ኔትወርክ ማለት ከስሮቻችን ሌላ ሰዎችን በማስገባት ኮሚሽን ማግኘት ነው። ኮሚሽናችን 100,000 እና ከዛ በላይ ሲሆን ዊዝድሮ ማድረግ እንችላለን። ዊዝድሮ የምናደርግበት አማራጮች አቢሲኒያ ባንክ አለ፣ ንግድ ባንክ አለ፣ ቴሌብር አለ፣ አዋሽ ባንክ አለ፣ ዳሽን ባንክ አለ፣ ንብ ኢንተርናሽናል ባንክ እና እንዲሁም ሌሎች የዊዝድሮ አማራጮች ስላሉን ስጋት የለብንም። ስለዚህ እኛ ማተኮር ያለብን እንዴት አድርገን 100,000 ፖይንት እንደርሳለን የሚለው ላይ መሆን አለበት። እንዴት በቀላሉ መድረስ እንደምንችልና እንዴት እንደምንሰራ በቀጣይ ቪዲዮዎች አሳያችኋለሁ። ዛሬ ግን ስለከፋፈቱ እናያለን። ቀጥታ ወደ ቪዲዮ እናልፍ። አፕሊኬሽኑ ይሄን ይመስላል። ፖፖ ላይቭ ይባላል። ሊንክ ካላችሁ ሊንክ ሰው ከላከላችሁ በዛ ሊንክ አማካኝነት መክፈት አለባችሁ። ሊንኩን ስትነኩ ወደ ፕሌይ ስቶር ይወስዳችኋል። ፕሌይ ስቶር ላይ ታወርዱና አፕሊኬሽኑ ስትከፍቱ ይሄን ይመስላል። ሎጊን ዊዝ ጉግል እና ሎጊን ዊዝ ፌስቡክ ይላል። አክቲቭ የሆነ የፌስቡክ አካውንት ካላችሁ በፌስቡክ መግባትና መክፈት ትችላላችሁ። ከዛ በተጨማሪ በስልክም መክፈት ትችላላችሁ። ሌላ ደግሞ ከዚህ በፊት አፕሊኬሽኑ ከፍታችሁ ከሆነ በአይዲ እና ፓስወርድ ስትሞሉ በዚህ መግባት ትችላላችሁ። ዛሬ ግን የማሳያችሁ ሎጊን ዊዝ ጉግል የሚለውን ነው። ኢሜል ካላችሁ በዛ መክፈት ትችላላችሁ። ኢሜል ከሌላችሁ ደግሞ ክሬት አድርገን አዲስ እንዴት አካውንት መክፈት እንዳለብን አሳያችኋለሁ። እዚህ ጋር ኢሜል ዝርዝሮች አምጥቶልኛል። አንዱን ስንነካ ወደ ውስጥ ያስገባኛል። ፎርሙን ሞልቼ መክፈት እችላለሁ ማለት ነው። ግን ለእናንተ ለማሳየት አዳናዘር አካውንት የምለውን እነካለሁ። እሱን ስነካ አዲስ ኢሜል ክሬት እንዳደረግ ያሳየኛል። ስለዚህ ኢሜል እንዴት ክሬት እንደምናደርግ እና አካውንቱን እንዴት እንደምንከፍት አሁን አሳያችኋለሁ። እዚህ ጋር ክሬት አካውንት ይላል። አካውንቱን ክሬት እንልና ፎር ማይ ፐርሰናል እንወስድልና እዚህ ጋር ስም አስገባለሁ። ለእናንተ ለማሳየት ስለሆነ አንድ ስም መርጣለሁ። እዚህ ጋር ኦፕሽናል ነው። ኔክስት እላለሁ። እዚህ ጋር ቀን መርጣለሁ። ወር ደግሞ እሞላለሁ። ዓመተ ምህረት ከ18 ዓመት በላይ መሆን መቻል አለበት። ጀንደር ሜል እላለሁ። ኔክስት እላለሁ። ከዛ እዚህ ጋር ኢሜል አምጥቶልኛል። የራሳችን ኢሜል መክፈት ከፈለግን ክሬት ኦን ጂሜል አድሬስ የሚለውን መርጥና መክፈት እንችላለን። እኔ ግን አንደኛው ስለተመቸኝ አንደኛውን መርጣለሁ። ከዛ ኔክስት እላለሁ። ፓስወርድ እዚህ ጋር አስገባ ይለኛል። ሌተር የሌተር እና የነምበር እና ሲምቦል ሶስቱም ድምር ስላለኝ ሶስቱንም ማስገባና ክሬት ፓስወርድ ማስገባት እችላለሁ። እናንተ ጠንከር ያለ ፓስወርድ ማስገባት አለባችሁ። ኔክስት በልና ምን ያደርግልኛል? ኢሜሉ ይሄን ይመስላል። ኔክስት ስንል ምን ያደርግልናል? ፕራይቬሲ እና ተርምስ አንበባችሁ አግሪ ማለት አለባችሁ። ከዛም በተጨማሪ ኢሜላችንን መክፈት ችለናል ማለት ነው። ቀጣይ ደግሞ አካውንቱን ፖፖ ላይቭን እንዴት እንከፍታለን የሚለውን ደግሞ አሳያችኋለሁ። አሁን የከፈትነውን ኢሜል ዝርዝር ላይ አምጥቶልናል። ስለዚህ ኢሜላችንን በመክፈት በመንካት ወደ ውስጥ እንገባለን። ከዛ በተጨማሪ እንዴት አካውንቱን እንከፍታለን የሚለውን ቀጣይ ላይ እናያለን። ኮምፕሊት ፐርሰናል ዳታ የሚል ነገር አለ። እዚህ ጋር ሀብታሙ ብሎ ያመጣልናል። የፈለግነውን ኤዲት አድርገን ማስተካከል እንችላለን። ለጊዜው ግን ይቀመጥ። ሌላ ደግሞ እዚች ጋር የተወለድነው ዴት ኦፍ በርስ ማስተካከል እንችላለን። እዚህ ጋር 2
እዚህ ጋም ደግሞ 2 ማድረግ እንችላለን። እዚህ ጋር ደግሞ 1999 ብለን ነው የሞላ ነው ኮንፊርም እንላለን። ከዛ በተጨማሪ ዜግነት ኢትዮጵያ እንላለን። ኦልሬዲ ኢትዮጵያ ተብሎ ተሞልቷል፣ ግን ሌላ ሀገር ባትኖሩ ጥሩ ነው። ኢትዮጵያ ብለን እንሞላለን። እዚህ ጋር ሜል እና ፊሜል አለ። ወንድ ከሆናችሁ በወንድ መክፈት አለባችሁ፣ ሴት ከሆናችሁ በሴት ብትከፍቱ ነው አሪፍ። ወንድ ሆናችሁ በሴት የምትከፍቱት ጥሩ አይደለም። በኋላ ጀንደር መቀየር አለብን እና ብዙ ነገር ስላሉ ወንድ ሆናችሁ በወንድ ሴት ሆናችሁ በሴት መክፈት አለባችሁ። ከዛን ሰሚ ስንል አካውንታችንን ተከፈተልን ማለት ነው። ይህ አካውንታችን ሲከፈት ይህን ገጽታ ያሳየናል። እነዚህ ላይ ያሉ ሰዎች ናቸው። ከስር 5 ምልክቶች አሉን። እነዚህ 5 ምልክቶች ምንድን ናቸው የሚለውን ነገር እናያለን። የመጀመሪያው ላይቭ ይላል። ላይቭ ላይ ያሉ ሰዎችን የምናገኘው ላይቭ የሚለውን በመንካት ነው። ሁለተኛ ደግሞ ኩባያ ምልክት ላይ ያለችውን ስንነካ ፓርቲ የከፈቱት ወይም ደግሞ ወንበር የከፈቱ ሰዎች ይኖራሉ። እዚህ ጋር ነክተን ክፍት የሆነ ቦታ ላይ ተቀምጠን ስራችን መስራት እንችላለን። ሶስተኛው ነገር ደግሞ እንደ ቲክቶክ ስክሮል አድርገን የምንጠቀመው ወይም ደግሞ ሶስተኛው ነገር ደግሞ ሜሴጅ ነው። ሲስተም ሜሴጅ ነው። ማንኛውም ሜሴጁን የላክነውን የገባልንን የምናይበት የሜሴጅ ቦታ ነው። መጨረሻው 5ኛው ደግሞ የራሳችን ፕሮፋይል ነው። እዚህ ፕሮፋይል ላይ የራሳችን ስም አለ፣ አይዲ አለ። ከዛ በተጨማሪ ደግሞ ኮይን እና ፖይንት አለ። የምንሰራውን ኮይን እና የምንሰራውን ፖይንት እዚህ ጋር ነው የምናገኘው። ሌላ ነገሮችም አሉ። እነዚህ ነገሮችን በሰፊው ሌላ ጊዜ እንመለስበታለን። ቀጣይ ደግሞ እንዴት አድርገን ኮይን እና እንዴት አድርገን ፖይንትን እንሰራለን የሚለውን በቀጣይ ቪዲዮ እናያለን።